ተቀጥላ በሳይንሳዊ አጠራሩ ፖራደንድሮን ሊዮካርፐም ይባላል። ፖራደንድሮን ሊዮካርፐም ሰፋፊ ቅጠል ያለው የተቀጥላ አይነት ነው። በአብዛኛው በሀገራችን በስፋት በኢትዮጵያ የሚገኝ ነው። መገኛው ግን በመካከለኛው አሜሪካ ነው። ይህ ተቀጥላ በአብዛኛው በትላልቅ ደኖች እና በትላልቅ ዛፎች ላይ የሚበቅልና የሚንጠለጠል ሲሆን ምግቡን ራሱ ስለሚያዘጋጅ ከሚንጠለጠልበት ወይንም ከሚበቅልበት እጽዋት ምግብና ውሃ ብቻ ነው የሚወስደው። የራሱን ምግብ ያዘጋጃል። ስለዚህ ጠቀሜታውም ደግሞ የአካባቢ ስነ ምህዳርን በመጠበቅ ከፍተኛ ጠቀሜታ ሲኖረው፣ ሰዎች ግን የሚጠቀሙበት ለመድኃኒትነት ነው። በተለይ በኢትዮጵያ ውስጥ በባህላዊ ሕክምና ተቀጥላ እንደሚቀጠልበት ዛፍ የመድኃኒቱ ጥራትና አይነት ቢለያይም ተቀጥላ በመድኃኒትነት ለብዙ ዓመታት በባህላዊ መንገድ ጥቅም ላይ ውሏል። እዚህም ለካንሰር በሽታ፣ ለጉበት በሽታ፣ ለነርቭ በሽታ፣ ለሚጥል በሽታ ጸረ ባክቴሪያ፣ ጸረ ፋንገስ በመሆን ለበርካታ ጊዜ በባህላዊ ሕክምና ውሏል። በሳይንስም እነዚህን በሽታዎች ሊያድን፣ በእነዚህ አካላት ላይ ያሉ በሽታዎች ሊያድን የሚችል መድኃኒት የሚቀመምበት እንደሆነ በርካታ ጽሁፎች፣ የጥናት ውጤቶች ያሳያሉ። ስለዚህ ተቀጥላን ለመድኃኒትነት በአዋቂዎችና በሕክምና ሰዎች በታዘዘው መልክና ከነሱ በሚገኘው መድኃኒት በመጠቀም እንግዲህ ይህን እጽዋት ስራ ላይ ማዋል ይገባል። ስለዚህ ተቀጥላ ከፍተኛ ጠቀሜታ አለው ማለት ነው። እንዲሁ በዋዛ አይደለም የሚንጠለጥለው ማለት ነው። ዝርዝሩን ባዮ ላይ ማየት ትችላላችሁ።